እንደዚህ ነው እንጂ በቀል ብዬ ለሱ አገር ልብስ ልልበስ። ወይ ምን ነው በስዬ? ምን ሆነሃል? አላማረብኝም? ዲው በስዬ ምን ሆነሃል? አስደነግጣለሁ። ገና እኮ ይሄን ደርብበታለሁ። በስዬ ምን ሆነሃል? ይገባኛል። አባዬ ተናደህ። አይ አልተናደድኩም። ተናደህ ይገባኛል እኮ በስዬ። እሱን ለመበቀል ነው እንደዚህ ያደረከው። በስዬ አንተ ደግሞ መልካም ልብ ያለ ሰው እሱን እኮ ልትረዳው ይገባል። አባዬ እኮ ትልቅ ሰው ነው። በስዬ ታማዋልኩ። በስዬ ቆይ ጥላቻን በጥላቻ ማሸነፍ ትችላለህ? ንገረኝ እስቲ። ጥላቻን ማሸነፍ የምትችለው በፍቅር ብቻ ነው። በስዬ ሙት እመነኝ። አባዬን ማሸነፍ የምትችለው የእውነት ደስተኛ ሆነ ቦታው ላይ በመገኘት ነው። ልክ ነሽ እባክሽ። ኧረ ልክ ነሽ። ከኔ የማይጠበቅም ካንተ አይጠበቅም። ህፃን መቀየም ከኔ አይጠበቅም።